ሰላም ጤና ይስጥልን ውድና የተከበራችሁ የወራሂመኑ ሚዲያ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የአቶ ኡመር ዳውድንና የሐዋሊ ጉዳይ እንግዲህ በቤታቸው ሂደን አይተናል። በጣም የሚያሳዝን ሁኔታ ነው። ተከታተሉ እስከ መጨረሻ። አሁን ምን ላይ ደርሷል ያለው ሕክምና? ይሄ መቶሲው ሽሩፕ ነው። ኦኬ ካንሰር ነው ምናምን የተባለውስ እንዴት ነው? ካንሰሩ አሁን ከሲጀመርሽ ከምንድን ነበር የጀመረሽ? ጡትሽ ለሶስት አመት እንደዚህ የተከታተልኩ ደህና ነበር። የአመት ሰጠኝ። ከአመት በኋላ ተመልሼ ስሄድ ሁለተኛ አመቴ ላይ ማለት ነው በጎን አጥንቴ ገፍቷል። እንኳን ችሎ መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝ። ቪዲዮውን እንግዲህ እንደምታዩት ማስረጃዎችን እያሳየን ነው፣ ኡመር ዳውድ ማለት ነው። ስለዚህ እነዚህ ማስረጃዎች እኛም ተመልክተን ለሚመለከተው ሁሉ ሰው ለሆነ ሰው መልካም አሳቢ ቅን አሳቢ ቤተሰቦች አሉኝና ሁላችሁም የቻላችሁትን ለሐዋሊ ድጋፍ እንድታደርጉ መታከሚያ ማለት ነው፣ እንዲሁም መድኃኒት መግዣ ያሉበትን ቤት በሚያሳዝን ሁኔታ ላይ ስላሉ ሁላችሁም የበኩላችሁን እንድትወጡ በአክብሮት ጥሪን እያቀረብኩኝ እንግዲህ መረጃው ይህን ይመስላል። እንግዲህ እቤቱ ድረስ ሂደን ያለውን ሁኔታ የሐዋሊን ህመም አይተናል። በጣም በስቃይ ላይና በሚያሳዝን ሁኔታ ላይ ነው ያለችው። ስለዚህ እኛም ለማሳከም የእናት በጎ አድራጎት መረዳጃ ማህበር አቅም ስላጠረን፣ ስለዚህ ሁላችሁም ርብርብ አድርጋችሁ እህት ሐዋሊን ማትረፍ እንድንችል በአክብሮት ጥሪያችንን እናስተላልፋለን። ልጅ ከአምላክ ነው ያለ እንዳደርኩልኝ ስል በአክብሮት እና በትህትና ጠይቃለሁ ይላል። ከዛው ማህተም አድርጎበታል። እዚህ ጋር በኋላ መጥቶ እነሱ ወሰጡበታል ማለት ነው። አንጀቴን አስሬ ቸገረኝ ህመም ሆነኝ ዛሬ ሙሴ የጠፋው ልጅ በረከት